بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وسيد الأولين والآخرين نبينا محمد وعلى آله وصحبه أجمعين. أما بعد فنواصل درسنا من هذا الكتاب أمدة الأحكام من كلام خير الأنام للشيخ عبد الغني المقدسي رحمه الله تعالى رحمة واسعة. ودرسنا اليوم باب التيمم. قال المؤلف رحمه الله تعالى باب التيمم. إذا درسنا هنا بالله سبحانه وتعالى فقد كأمدة الأحكام من كلام خير الأنام درس باب التيمم يملون تحت كتاب الصلاة سر قالت باب التيمم باب التيمم من مالته. نعم ككتاب الطهارة عفوا ككتاب الطهارة سر يالنا ይሄም አንዱ ጣሃራ ስለሆነ ከዚህ አቆያ እዚህ ኪታቡ ጣሃራ ውስጥ አስገብተውታል ማለት ነው። ሼኹም ይላሉ ባቡ ተየሙም ስለ ተየሙም የሚናገር የሆነ ባብ ነው ምዕራፍ ነው አሉ። መጀመሪያ ስለ ውዱ ተመልክተናል። ከዛ ስለ ጉስል አይተናል። ከጀናባ ጋር ተያይዘው ያሉ የሆኑ ነጥቦችን ዳስተናል ማለት ነው። ቀጣይ ስለ ተየሙም ነው ያወሱት። እንግዲህ ተየሙም የውዱ በደል ስለሚሆን ከዚህ አቆያ ذكروا الكتاب الطهارة لا ያስገብተውታል ማለት ነው። ግን መቼ ነው ተየሙም የውዱእ በደል ሊሆን የሚችለው? አንደኛ ውሃ ያጣን ጊዜ ነው። ውሃ ካላገኘን ተየሙም በአፈር ተየሙም አድርገን በውዱአችን ምትክ ተየሙሙ ውዱእ ይሆንልናል። ልክ መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲስ አተየሙሙ ውዱኡል ሙስሊም እንዳሉት ማለት ነው። ወለው ለም يجد الماء 10 سنين ተየሙም የሙስሊም ውዱእ ነው። 10 አመት ውሃ ባያገኝ እንኳን ይላሉ። ውሃ ካጣ ውሃ ካላገኘ ተየሙም እያደረክ መስከት ይችላል። ይሄ ለጋያ ነው። ከ10 አመትም ሊበልጥ ይችላል። ውሃ ካጣ ግን ይሄን ያህል ቀን ውሃ ታንተ ማትኖርም እንጂ ጋያውን ለመናገር ነው። እና በሁለተኛ ደረጃ ውሃ ብታገኝም እንኳን ውሃውን ኢስቲዕማል ማድረግ ማትችል ከሆነ ለምሳሌ ውሃ የሚጠላ በሽታ ከያዘ ያ በሽታ በአዕضاء الوضوء በውዱእ አካላቶች ላይ ከሆነ ውሃን መጠቀም አትችልም። የዚህን ጊዜ ምን ታደርጋለህ? ተየሙም ታደርጋለህ ነው። ወይም ደግሞ ብርድ በጣም ይበረታበት የሆነ ሀገር ላይ ካለ ብርዱ ይገለኛል ወይ ضرر ያስከስትብኛል ብለህ የምትጠረጥርና የምትሰጋ ከሆነ ፈይጁዝ ለከ ተየሙም ማድረግ ይፈቀድልሃል ነው። ባቡ ተየሙም ስለ ተየሙም የሚናገር የሆነ ባብ ነው። وهو ተየሙም ማለት لغةን القصد ከቋንቋ አኳያ ቀስድ ማለት ነው። ማሰብ ተየመመ ከተባለ አሰበ ማለት ነው። ولا تيمموا الخبيث منه تنفقون ولستم بآخذه إلا أن تغمضوا فيه لا እና ተየሙም ማለት ማሰብ ነው። ወሸርዓን ከሸሪዓ አኳያ ከሆነ ደግሞ መስሑል ወጅሂ ወልየደይኒ ፊትንና እጅን ማበስ ነው። من الصعيد الطيب ጥሩ ከሆነ አፈር ማለት ጣሃራ ከሆነ አፈር ምን ማድረግ ነው? ፊትንና እጅን ማበስ ነው ማለት ነው። ባይሆን ከይፍያው ፊትና እጅን በሚባልበት ሰዓት ላይ ፊትን ታብሳለህ መጀመሪያ፣ ከዛም በኋላ እጆችህን ማለት መዳፎችህን ማለት ነው እንጂ ላይ ድረስ አይደለም። በግድ ضعيف የሆነ መውቁፍ ሐዲስ አለ موقف ነው አንደኛ። ሁለተኛ ደግሞ ضعيف ነው ለይሰሁ الاحتجاج به ከመልእክተኛው ሰለላሁ ዐለይሂ ወሰለም የተገኘው መዳፎችን ነው። መጀመሪያችን ታብሳለህ እንደዚህ ታደርጋለህ ማለት ነው። መሬት ላይ ትመታለህ ፊትህን ታብሳለህ ከዛም በኋላ እንደዚህ አድርገህ መዳፍህን ታብሳለህ ማለት ነው። እና መስሑል ወጅሂ ወልየደይኒ ፊትንና እጆችን ማበስ ነው። በደልን ምትክ ይሆን ዘንድ ነው። عن طهارة الماء ከውሃ ጣሃራ ማለት ነው። መቼ ነው ይሄ? እንደ التعذري نعم عند تعذري استعماله وهو መገልገል የቸገረን ጊዜ አተን ሊሆን ይችላል። ወይም ደግሞ ውሃው ቢኖርም እንኳን ኃይለኛ ብርድ ካለ ምናሞቅበት ነገር ከሌለ ወይም ደግሞ አካላችን ላይ ውሃ የሚጠላ በሽታ ካለብን የዚህን ጊዜ ለطهارة الماء ተየሙም በደል ይሆንልናል ማለት ነው። ለውዱእ ብቻ አይደለም ለጉስል عن الجنابه ምትክ ሊሆን ይችላል። ለምሳሌ አንድ ሰው ጀናባ ቢሆን የሆነ ቦታ ላይ ውሃ ካጣ ምን ነው የሚያደርገው? ተየሙም የሚያደርገው ስለ ጀናባ ተየሙም ታደርጋለህ ማለት ነው። ስለ ውዱእም እንደዚህ ተየሙም ታደርጋለህ በዛ ትሰግዳለህ ማለት ነው። ባይሆን በኋላ ውሃ ያገኘ ጊዜ መታጠብ አለበት። ውሃ ሲያገኝ ተየሙም ይበላሻል፣ የውዱእም ይሁን የغسልም ይበላሻል ማለት ነው። እንደገና ሙሉ ሻወር መውሰድ መቻል አለበት ጀናባ ከሆነ። እንደዚህ ስለ ውዱእ ምትክ ከሆነ ደግሞ ተየሙም ያደረገው ምን ማድረግ መቻል አለበት? ውዱእ ማድረግ መቻል አለበት ውሃ ሲያገኝ ተየሙም ስለሚበላሽ ማለት ነው። خيرا باب التيمم سለ ተየሙም የሚናገር የሆነ ምዕራፍ ነው። الحديث السادس والثلاثون 33 حديث عن عمران بن حسين رضي الله عنه كعمران بن حسين الله መልካም ስራውን ቀበለው ይደድለትና ከሱ ተይዟል።
ኢምራንም ሰሃቢይ ነው አባትየውም ሰሃቢይ ነው ረዲየላሁ ዐንሁ እንደውም ይሄ አባትየው ሁሰይን የሚባለው ነብያችን ሰለላሁ ዐለይሂ ወሰለም አገኙት ይባላል መካ በዳዋ እንቅስቃሴ ላይ በነበሩበት ሰዓት ላይ አገኙትና ከም ተዕቡዱ አሉት ምን ያክል ጌታን የምታመልከው አሉት አማልክቶቻቸው ብዙ ስለሆኑ قال اعبد ሰባት ጌታን የማመልከው አለ ሁሰይን ማለት ነው ወከይፍ አሉት እንዴት ነው ሰባት አምላክ የምታመልከው ሲሉት ሲተቱን في الارض وواحد في السماء ያለ ስድስቱ እዚህ ምድር ላይ ያሉ ጌቶች ናቸው ወደሱ የሚያደርሱኝ ከሰማያት በላይ ወዳለው አንዱ ደግሞ ከሰማያት በላይ ያለ የሆነ አምላክ ነው አለ ያላህን ከሰማይ በላይ መሆን ራሱ ያውቁ ነበር ለምን ይሄ ተፈጥሮ ነው አንድ ሰው በተፈጥሮ ራሱ የሚያውቀው ነው አምላኩን ከሰማያት በላይ መሆን ማለት ነው እና መልእክተኛው አለይሂ ሰላም ማን لرغبتك ورهبتك ስትፈራ የምትለምነው ማንን ነው እንደዚህ የሆነ ነገር ስትፈልግ የምትጠይቀው ማንን ነው قال الذي في السماء ያን ከሰማይ በላይ ያለውን ነው የምለምነው ብሎ አላቸው ብቻውን ነው የሚያደርግልህ ወይስ ከነዚህ ከስቶቹ ጋር በጋራ በመሆን ብለው ሲጠይቁት አይ ብቻውን በማለት መልሰላቸው መልእክተኛው ሰለላሁ ዐለይሂ ወሰለም እዚህን ጊዜ ምን አሉ وعبد الذي في السماء واتركي الستة الذين في الأرض أو كما قال عليه الصلاة والسلام ምድር ላይ ያሉትን ስድስቶቹን ተዋቸው ያንን ከሰማይ በላይ ያለውን ብቻ አምልክ ብለውታል ይባላልና ኢላ አኺሪ ብዙም ያስተማሩት ነገር አለ ሰለመ ነው ወዲያው ማለት ነው በዚህ ዳዋ በመልእክተኛው ሰለላሁ ዐለይሂ ወሰለም የዳዋ ሂደት ዳዋን ተቀበለ እና እሱም ሰሃቢይ ነበር ማለት ነው ሁለቱም ሰሃቢይ ናቸው እና አላህ መልካም ስራቸውን ከሁለቱም ይደልላቸውና ከሱ ነው የተያዘው እና ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ራአ ተመለከቱ ረጁላን አንድን ግለሰብን ተመለከቱ ይላል ያ ግለሰብ እዚህ ሐዲስ ላይ አልተብራራም ችግር የለም ሁክሙ ነው የሚፈለገው ነገር የሰውየው ማንነት አለመታወቁ አይጎዳንም ይሁንና በሌላ ሪዋያ ላይ خلاد بن رافع የሚባል ሰሃቢይ ነው خلاد بن رافع የሚባል ሰሃቢ ነው ረዲየላሁ ዐንሁ እሱን ተመለከቱ ነው ራአዩ ረጁላን አንድን ግለሰብ ሙዕተዚለን የራቀ ይሆነን ከጀማዓ ማለት ነው የራቀ ይሆነን ሰው ተመለከቱ ሙዕተዚል ማለት የራቀ ማለት ነው لم يصلي ያልሰገደ የሆነ في القوم اي مع القوم في بمعنى معنى ከሰዎቹ ጋር አብሮ ያልሰገደ የሱብ ሶላት ጊዜ ነው ይባላል ሱብ ሶላት መልእክተኛው ሰለላሁ ዐለይሂ ወሰለም ሰፈር ላይ በነበሩበት ሰዓት ላይ ሱብ ሶላትን አስተግደው ዞር ሲሉ ሳይሰግድ ከሰዎቹ ጋር ለብቻው ኢዕቲዛል ያደረገ የተገነጠለን ሰውዬ ተመለከቱ እሱም خلاد بن رافع ነው ረዲየላሁ ዐንሁ فقال ነብያችን ሰለላሁ ዐለይሂ ወሰለም አሉ ያ ፉላን ነገሌ ሆይ አሉት ስሙን ጠርተው ያ خلاد بن رافع خلاد ሆይ አሉት ما منعك ምንድነው የከለከለህ ነገር አንተ تصلي የምትሰግድ ከመሆን في القوم اي مع القوم ከሰዎቹ ጋር አብራ የምትሰግድ ከመሆን ጀማዓ የምትሰግድ ከመሆን ምን ከለከለህ አሉት መጀመሪያ ጮህበትን መልእክተኛው ሰለላሁ ዐለይሂ ወሰለም ኢላውን ማወቅ ያስፈልጋል አይደል የሆነ ሰውዬ ይሄን ነገር ለምንድን ነው ያደረከው ብሎ መጠየቅ ያስፈልጋል ምክንያቱም ምክንያት ሊኖረው ይችላል አሳማኝ የሆነ ምክንያት እንደው ዘሎ እሱ ላይ ያኒ ጎብ ማለትና እሱን መቆስ ተገቢ አይደለምና ምንድነው ከሰዎች ጋር ከመስገድ የከለከለህ ነገር ብለው ጠየቁት فقال እሱም አላቸው ያ ረሱላህ ያላህ መልእክተኛ ሆይ ምክንያቱም የጀማዓ ሶላት ዋጅብ ነው ግዴታ ነው حتى ሰፈር ላይ እንኳን ቢሆን አሁን ሰፈር ላይ ናቸው አይደለ ጉዞ ላይ ናቸው ግን ለምንድነው ከጀማዓ ጋር ያልሰገድከው አሉት ነብያችን አለይሂ ሰላቱ ወሰለም እንኳን ሙቂሞችና ባላገሮች ሆነን ሰፈር ላይ እንኳን ብንሆን ይወጅብናል ማለት ነው فقال يا رسول الله ያላህ መልእክተኛ ሆይ አላቸው አሳበትኒ ጀናበቱን ጀናባ አግኝታኝ ነው አላቸው ጁኑብ ሆኜ ነው እንግዲህ አንድ ሰው ሰፈር ላይ ጁኑብ ሊሆን ይችላል በእህትላም ማለት ነው ለሊት ከሴት ጋር ያደረ መስሎት ይዝር ፈሳሽ ሊወጣ ይችላልና ጀናባ አግኝታኝ ነው ነክታኝ ነው አላቸው ወላ ማአ ውሃ ደግሞ የለም እዚህ ስለዚህ ውሃ ከሌለ ሙሉ ሻወር ካልወሰድኩኝ እንዴት ያለ ጧሃራ አሰግዳለሁ ብዬ ነው የተቀመጥኩት አላቸው فقال ነብያችን ሰለላሁ ዐለይሂ ወሰለም አሉ عليك بالصعيد عليك اي الزم ማለት ነው اسمه فعل امر بمعنى الزم ማለት ነው ያዝ አሉ አጥብቀህ ያዝ بالصعيد በአፈር ማለት ነው አፈርና አጥብቀህ ያዝ فانه ምክንያቱም እሱ አፈሩ يكفيك ያብቃቃሃል አሉት ነብያችን ሰለላሁ ዐለይሂ ወሰለም ስለ ጀናባህ ራሱ ማለት ነው ውሃ ከሌለ ውሃ ካላገኘ ስለ ጀናባህ ራሱ ምን ያብቃቃሃል አሉት ሰዒድ ወይም ደግሞ አፈር ያብቃቃሃል አሉት አሳዩት ነብያችን ሰለላሁ ዐለይሂ ወሰለም እንዴት እንደሚደረግ ተይሙን አደረገና ሰገደ ማለት ነው ከዛም በኋላ ከተወሰነ ጉዞ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ውሃ አገኙና ሰጡት ለሱ ውሃውን ማለት ነው فافرغه عليك በልህ ታጠበበትና አሉት ታጠበበት ማለት ነው እንግዲህ ጀናባ የሆነ ሰው ጁኑብ የሆነ ሰው ውሃ ካላገኘ ተይሙም አድርጎ በተይሙም መስገድ ይችላል ከዛም በኋላ ውሃ ሲያገኝ ግን ጀናባውን ማውረድ ግዴታ ይሆንበታል ጀናባውን ሊያስወግድለት አይችልም
ውዱእም እንደዚሁ ስለ ውዱእ ምትክም ከሆነ ያደረገው በኋላ ውሃ ሲያገኝ ውዱእ ማድረግ ይኖርበታል ማለት ነው። خيرا من فقه الحديث ከዚህ ሐዲስ ከመናገኘው ጥቅም አንደኛ ተይሙም የኑቡ ምትክ እንደሚሆን አኒል ጉስሊ ስለተጥበት في التطهير من الجنابه ከጀናባ በመጣሃራትና በመታጠብ ውስጥ ምትክ ሊሆን እንደሚችል ከሐዲስ ተገንዝበናል። የሆነ ቦታ ላይ ጅኑቦች ብንሆንና ውሃ ብናጣ ምን እናደርጋለን? ተይሙም አድርገን እንሰግዳለን ማለት ነው። الثاني ሁለተኛው لا يباح التيمم ተይሙም አይፈቀድም ኢላ لعدم الماء ውሃ ላጣ ካለ እንጂ አሁን እሱ ምን ብላችኋል? ወላ ማ'a ብሏል አይደል? ውሃ የለም። ውሃ ቢኖር ኖሮ በውሃ መታጠብ ግዴታ ይሆን ነበር። ስለዚህ ውሃ ላጣ ካለ እንጂ አይፈቀድም። ወይም ደግሞ አልሙተጠሪዲ ቢስቲዕማሊሂ ውሃውን ቢያገኝም እንኳን ውሃውን በመገልገልና በመጠቀሙ የሚጎዳ ለሆነ አካል እንጂ አይፈቀድም። ለምሳሌ ብርድ ሆኖ ሊሆን ይችላል። ብርድ ከሆነ የግድ በውሃ ታጥበህ እንትን ብላ አትባልም። ምናልባት የምታሞቅበት እሳት ምናምን ካለ አሙቀህ መጠቀም አለበት። ነገር ግን ያ ከሌለ ውሃውን መገልገል አሁንም አይወጅብህም፣ ተይሙም ማድረግ ትችላለህ። ለዚህም ደሊል ይሆናችሁ ዘንድ በሆነ ሰፈር ላይ ሰሃቦች ረዲየላሁ ዐንሁም ሲጓዙ አንዱ ሰሃቢ ረዲየላሁ ዐንሁ ወደቀና ራሱ በድንጋይ ተመታ። ከዛ ደም ፈሰሰውና ጁኑብ ሆነ። ደግሞ የሚገርመው የአላህ ስራ መንገድ ላይ ጁኑብ ሆነ። ከዛም በኋላ ምን ላድርግ ሲላቸው አይ መታጠብ አለብህ አሉት። ኃይለኛ ብርድ ነው እንግዲህ አልበርዱ ይቅቱል ይባላል ወልሐሩ የዱር ሐር ጉዳት ነው ሊያደርስ የሚችለው፣ ብርድ ግን ይገላል፣ ከባድ ነው። ከዛ መታጠብ አለብህ ሲሉት ጊዜ ታጠበ፣ ፈማተ ሞት ታጠበ። ኃይለኛ የሆነ ብርድ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ቀተለሁሙላህ አሉ፣ ገደሉት አላህ ይግደላቸውና ብለው ዱዓ አደረጉባቸው አለይሂ ሰላቱ ወሰለም። እንግዲህ ካላወቁ አይጠይቁም ወይ ብለው መልእክተኛው አለይሂ ሰላም ምን አደረጉ? ረድ አደረጉ ማለት ነው። ስለዚህ አንድ ሰው ብርዱ ይጎዳኛል ብሎ የሚያስብ ከሆነና የሚያሞቅበት ነገርም ካጣ የዛን ጊዜ ተይሙም ማድረግ ይችላል ነው። እንደዚሁ አካላችን ላይ ውሃ የሚጠላ በሽታ ካለብን የዚህም ጊዜ እንደዚሁ ተضرر ምንሆን ከሆነ ተይሙም ይፈቀድልናል ነው። አለበለዚያ በውሃ ነው መታጠብም ያለብን፣ ውዱም እንደዚሁ ማድረግ ያለብን ነው። الحديث السابع والثلاثون 37ኛው ሐዲስ عن عمار بن ياسر رضي الله عنهما عمار بن ياسر ከሚባለው ሰሃቢ ነው የተያዘው። አላህ መልካም ስራቸውን ይወደድላቸውና ማለት ነው። እነዚህ መካ ውስጥ የተፈተኑ በእስላማቸው ላይ የተፈተኑ ከሆኑ ሰዎች አማር፣ ያሲር ደግሞ አባቱና እናቱ ሱመያ ረዲየላሁ ዐንሁም አጅመዒን ከሁሉም አላህ ስራቸውን ይወደድላቸው። ያው እናታቸው እንግዲህ ሱመያ ረዲየላሁ ዐንሃ አቡ ጀህል ነው በብልቷ ላይ ወቅቱ ይገድላት ለአነቱላሂ ዐለይሂ ማለት ነው። ያሲርን ደግሞ እንደዚሁ ታስሮ ነው ታንቆ የሞተው በስር ላይ ሆኖ ማለት ነው። ለምን እስላምን ተቀበልክ ተብለው ደካማዎች ስለነበሩ ضعيفዎች ስለነበሩ በዛ በስር ነው የሞተው ያሲርም ማለት ነው። አማር ኢብኑ ያሲር አማር ደግሞ የሚባለው እሱም እንደዚሁ ተፈትኗል፣ ኃይለኛ መከራ ደርሶበታል። በኋላ ላይ የነብዩ ሰለላሁ እንዲሳደብ ነብያችንን ዝቅ እንዲያደርግ ተጠየቀ። ራሱን ለማትረፍ ሲል ይሄን አደረገ። ያው አላህ Subhanahu Wa Ta'ala ተገዶ ስለሆነ ያለው ምንም ችግር የለውም ሙስሊም ነው በሚል አላህ Subhanahu Wa Ta'ala ቁርአን ወህይ አወረደለት ማለት ነው። ናም ለምን እሱም ከልቡ አይደለም ሙክረህ ነው ተገዶ ነው ራሱን ለማትረፍ ነውና አማር ኢብኑ ያሲር ከነብዩ ያው በእስላም ውስጥ ከተፈተኑ ሰዎች ነው። ነብያችን ሰለላሁ ዐለይሂ ወሰለም ሰብረን አሉ ያሲር ፈኢና መውዒደኩም አልጀና ይሏቸው ነበር ሲያገኟቸው ማለት ነው። ምንም ማድረግ ስለማይችሉ ያሲር ቤተሰቦቹ ትግስት አድርጉ እናንተ እኮ ቀጠሯቸው ጀነት ነው እዛ ነው የምንገናኘው ይሏቸው ነበር አለይሂ ሰላቱ ወሰለም። እና ከአማር ኢብኑ ያሲር ረዲየላሁ ዐንሁ ማን የተያዘው ቃለ ተከታዩን ብሏል። በአተኒ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ላኩኝ ይላል في حاجه በሆነች ጉዳይ ውስጥ ላኩኝ። ያችን ጉዳይ እዚህ ላይ ግልጽ አላደረገም፣ ችግር የለም አንገብጋቢ አይደለም። ለሆነ ጉዳይ ላኩኝ ነው። فاجنبت ከዛም በኋላ ጁኑብ ሆንኩኝ ይላል መንገድ ላይ ማለት ነው። ይሄ ሊያጋጥም የሚችል ነው። ጁኑብ ሆንኩኝ መንገድ ላይ አለ። እንግዲህ ጁኑብ የሆነው ምንድነው? በእህቲላም ማለት ነው። ጁኑብ ሆንኩኝ ፈለም አጅዲል ማ ውሃ ደግሞ አላገኘሁም። አንድ ሰው ጁኑብ ከሆነ መታጠብ አለበት አይደለ? ወይን ኩንቱም ጁኑበን ፈጣሃሩ አይ ፈግተሲሉ ማለት ነው። ጁኑቦች ከሆናቸው ታጠቡ ብሏል አላህ Subhanahu Wa Ta'ala። ውሃ አላገኘሁም አለ። ደግሞ እሱ የተይሙም አንቀጽ እንደወረደ ሰምቷል። ፈኢለም ተጅዱ ማን ፈተየመሙ ሰዒደን ጠይበን ውሃ ካላገኛችሁ ጥሩ የሆነን አፈር አስባችሁ ጣሃራ የሆነ አፈር በዛ ተይሙም አድርጉ ብሏል። ይህን ሰምቷል፣ ግን ተፍሲሉን ዝርዝሩን ከመልእክተኛው ሰለላሁ አልሰማም። ለምን ቁርአን ላይ ወምሰሑ ወጁሃኩም ወአይዲኩም ነው ፊታቸውንና እጃቸውን አብሱ የሚለው መጀመሪያ አልወረደም ነበር። እንደዚህ ስለ ተይሙም ነው የሰማውና
ተፍሲል ስላልሰማ ፈተመረግቱ ይላል ተንከባለልኩኝ ይላል في الصعيدي በመሬቱ ላይ ባፈሩ ላይ ያው እርቃኑን ሆኖ ማለት ነው ተንከባለልኩኝ ከማ ተመረጉ ዳበቱ እንስሳሲቱ እንደምትንከባለለው አለ ያቺ እንስሳ ያው አህያ ነች ተብላለ ከማ ተመረጉ الحمار በይላሪ ላይ አህያ እንደምትንከባለለው ያ አህያ ብዙ ጊዜ እንትን ላይ ይንከባለላል አይደል እነሱ ናቸው የሚታወቁት በዚህ እንደው እሷ እንደምትንደባለለው ድብልል አልኩኝ አለ ለምን ቃስ አድርጎ ነው ረዲየላሁ ዐንሁ አሁን አንድ ሰው ጅኑብ ከሆነ ሙሉ አካሉን ማጠብ አለበት አይደል ስለዚህ ተይሙም ከተባለ ሙሉ አካሌ ባፈር መታሸት አለበት በሚል ተንከባለልኩኝ አለ እጅቲሃድ አደረገ ማለት ነው ثم ከዛም አተይቱ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብያችን መጣሁኝ ነው ጉዳይን ከፈጸምኩኝ በኋላ ተዘከርቱ አወስታሁላቸው ذلك ያንን ለሱ አወስታሁላቸው ለነብያችን ሰለላሁ ዐለይሂ ወሰለም ጅኑብ ሆንኩኝ ማጣው የዚህን ጊዜ ተንከባለ አፈሩ ላይ ከማ ተመረጉ ዳባ ሰገድኩኝ አላቸው فقال ነብያችን ሰለላሁ ዐለይሂ ወሰለም አሉት انما كان የነበረው እኮ አሉ ኢነማ ብቻ ነው አዳቱ ሐስር ነች ካነ የነበረው የክፊካ አንተን የሚያብቃቃህ የነበረው አንተ ቁለ ማለትህ ነው በየደይካ በእጆችህ ማለትህ ነው ማለት አንተ ፈዓለ ማለት ነው መፈጸምህ ነው አንተ ቁለ የሚለው بمعنى አንተ ፈዓለ ይመጣል በሉጋ መፈጸምህ ነው በየደይካ በሁለት እጆችህ هكذا እንደዚህ መፈጸምህ ነው አሉ ለሱ በኢሻራ እንግዲህ እያስረዱት ነው እንደዚህ መፈጸምህ ነው አሉት ثم ከዛም ضرب መቱ بيديه በሁለት እጆቻቸው ማለት በሁለት መዳፎቻቸው ነው الارض ምድርን መቱ ضربة واحدة አንዲትን መምታትን መቱ ثم ከዛም مسح አበሱ الشمال ግራቸውን ማለት ነው አበሱ ማለት ነው الشمال ግራቸውን على اليمين በቀኛቸው ላይ ማለት ነው الشمال ግራቸው ይሄ ነው አይደለ በአንድ ላይ እንደዚህ መተው ግራቸውን ላይ አበሱ ቀኛቸው ላይ ቀኝን ማስቀደሙ ሱና ስለሆነ ማለት ነው ካኔ ያጅቡ አተየሙን ነብያችን ሰለላሁ ዐለይሂ ወሰለም ተጠሁርም ላይ ተናዑልም ላይ ተረጁልም ላይ ቀኝ ማስቀደም ያስደስታቸው ነበረ ቀኛቸውን አስቀደሙ ሱና ነው ከዛም በኋላ እንደዚህ ግራቸውን አደረጉ ዛሂረ ከፈይሂ የመዳፎቻቸውን ዛሂር ይላል ያኒ የመዳፎቻቸውን የውጭውን ፓርት አበሱ ወዛሂረ ከፈይሂ የመዳፎቻቸውን የውጭውን ፓርት አበሱ ወወጅሃሁ ፊታቸውንም እንደዚሁ አበሱ ይላል ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በዛ ባንድ ضربه ማለት ነው ضربه واحده ያብቃቃል ሁለት መምታት አይጠበቅብንም نعم እዚህ ላይ አሁን እንደሚያሳየው ثم مسح الشمال على اليمين ሽማልን ወይም ደግሞ ግራቸውን በቀኛቸው ላይ ይሄ ሱና ነው መልእክተኛው ሰለላሁ ዐለይሂ ወሰለም ቀኝ ማስቀደም ያስደስታቸው ነበር እንደዚህ ማለት ነው ፊታቸውን በኋላ نعم እዚህ ላይ وظاهر كفه ووجهه ፊታቸውን ማበሱ ይላል ይችዋዊቱ لا تقتضي الترتيب ይላል ቅደም ተከተልና ተስተቀም ዋዊቱ አሁን ይሄን እንል ዘንድ መጀመሪያ እጃቸውን አብሰው ከዛ ፊታቸውን እንል ዘንድ ዋዊቱ ቅደም ተከተልና ተስተቀም ሙጥለቅ الجمع ነው አሁን ለምሳሌ ሙሐመድ አከለ ወሸሪበ በላም ጠጣም እንላለን አይደለ ማንኛው እንደተቀደመ አታስረዳምች ነገር ግን ሙሐመድ በላ ከዛም ጠጣ ካልን ከዛ የሚለው ቅደም ተከተልን ያስተቀማል ገብቷችኋል አሁን ثم ቢኖር ነው ቅደም ተከተል እንጠቀም ነበር ከዚህም አኳያ ዑለማዎች ፊትን ማስቀደም ግዴታ ነው ይላሉ ለምን ውዱእ ላይ አሁን ለምሳሌ ተርቲብ ሸርጥ ነው አይደለ ማነው ፈርድ ነው ግዴታ ነው ቅደም ተከተል መጀመሪያ ፊታችንን አጥበን ወደ እጃችን የምንሄደው ስለዚህ ፊታችን መጀመሪያ መታበስ አለበት ከዛ እጃችን መታበስ አለበት ነው የሚሉት ለምን ጀምዓን በይነ الادله ከሌሎቹ ማስረጃዎች ጋር ለመሰብሰብ ሲባል አሁን እዚህ ላይ የምንረዳው ምንድነው መልእክተኞች ሰለም ግራቸውን በቀኛቸው ላይ አበሱ ከዛስ እንደዚሁ ግራቸውንም ያብሳሉ ወዛሂረ ከፈይ ስለሚል ማለት ነው ወዛሂረ ከፈይ የመዳፎቻቸውን ዛሂሩን ወይም ደግሞ የውጭውን ፓርት አበሱ የሁለቱንም ማለት ነው ግን መልእክተኛው አለይሂ ሰላም ካነ ይعجبه ተይሙ ቀኝ ስለሚያስቀድማቸው እዚህ ላይ ምን ያስቀደሙት ቀኛቸውን አስቀደሙ አበሱ ከዛም በኋላ ግራቸውን አደረጉ ወወጅሃው ፊታቸውንም እንደዚሁ አበሱ አለይሂ ሰላቱ ወሰለም አሁን ከዚህ ምን እንረዳለን ተይሙም በምናደርግበት ሰዓት ላይ የመዳፎቻችን የውጭውን ክፍል ነው የምናብሰው እንጂ ላይ ድረስ እስከ ቀጨሌቻችን ድረስ አንሄድም ነው ናም من فقه الحديث ከዚህ ሐዲስ ከመናገኛቸው ጥቅሞች ይሉና ከሼክ አብዱላህ አሊ በሳም የተነቀለውን ይዘክራሉ አንደኛ ሲፈቱ ተይሙም የተይሙምን አደራረግ ከዚህ ሐዲስ ተምረናል وهو اسم ضرب الارض መሬትን መምታት ነው መረተን ዋሂደተን አንዲት ጊዜ መምታት ነው መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ጊዜ ነው የመቱት አይደል አንድ ጊዜ መምታት ያብቃቃል ضربة للوجه وضربة لليدين ይላሉ ፍቅህ ሻፊዒ ላይ ማለት ነው ፍቅሃዎች
ያ እንግዲህ ግዴታ አይደለም ነው ثم ከዛም مسح الوجه ፊታቸውን نعم هو ضرب الوجه مرة واحدة باليدين በሁለት እጆቻችን መሬቱን አንድ ጊዜ እንመታለን ثم ከዛም مسح الوجه بهما በእነሱ ፊታችንን እናበሳለን ወጣቻል ይችዋዊቱ ቅደም ተከተልን አስተስተቀመን ብለናል ስለዚህ ተርቲቡ ግዴታ ነው እንላለን እና ፊትን ማበስ ነው ثم نعم ثم مسح الوجه بهما يملا وهذا الترتيب واجب ይላል ይህ ተርቲብ ግዴታ ነው ይላሉ ዑለማዎች ቅደም ተከተሉ መጀመሪያ ፊትን አብሶ ከዛ እጅ ማበስ ዋጅብ ነው ለምን جمعا بين الادله التي جاءت بثم واو ማን ነው ዋው በثم እና በዋው በመጡት ሐዲሶች አዲላዎች መካከል ጀምዕ ለማድረግና ለመሰብሰብ ሲባል ዋጅብ ነው ተርቲቡ መጠበቅ አለበት ማለት ነው እና ثم مسح الوجه بهما በሁለት መዳፎቻችን ፊታችንን እናብሳለን ومسح بعضها ببعض ከዛም ከፊላም በከፊሉ ማበስ ነው ቀኛችንን በግራችን ላይ ግራችንን በቀኛችን ላይ ባይሆን ቀኛችንን ማስቀደም ጥሩ ነው አይደለ ግራችንን በቀኛችን ላይ አብሰን ከዛም ቀኛችንን ደግሞ በግራችን ላይ ማበስ ቀኙን ማስቀደሙ ሙስተሐብና ተወዳጅ ነውና ተይሙን በዚህ መልኩ ነው የሚደረገው አላዋቂዎች ያኒ ተይሙ እንዴት እንደሚደረግ ራሱ ማያውቃሉ ልክ እንደውዱ መስላቸው እግራቸውን ሁሉ ባፈር የሚያብሱ ይኖራሉ ይሄ እንግዲህ ካለማወቅ የመነጨ ነው አብዛኛው ደግሞ ጊዜ እንደዚህ ላይ ድረስ ልክ እንደውዱ እስከ ቀጨሌ ድረስ የሚከድበት ሁኔታ አለ ይሄ ضعيف ነው ትክክለኛው ይሄ ነው ያ ከአብዱላህ ኢብኑ ዑመር የተነቀለ ነው ግን ضعيف ለፍታችንም ለጃችንም አንዴ ብቻ ነው ያው ضربة واحدة መልእክተኛው ሰለላሁ ضربة واحدة መቱ አፈር ቢሳንዲዝ ማራይ ይሄ ያው ያኒ ፍቃሃዎች ይዘክራሉ ነገር ግን ሐዲስ ላይ አላየሁም والله اعلم የሚፈልገው ነገር እኛ የአላህን አምር ማንሳታችን ነው እንጂ አሁን ደግሞ ይሄ አፈር ማለት ነው ሁለት ጊዜ ሶስት ጊዜ የሚባል የለም አሁን በውሃ ቁጥስና ሶስት ከፈውዱልና አይደል ለምን ያጣሃራል ይሄ ግን ያጣሃራም ወዲያው አንደበት ነው የምትመስለው ስትቀባ ብትወል ማለት ነው ምን እንትን የለውም ይሄ የአላህን ትእዛዝ ማንሳታችን ብቻ ነው ንያችን ገብቷል እንጂ እንትን አይደለም የሚፈልገው ያኒ ባፈር መተሻሸታችን አይደለምና አንድ ضربه ብቻ በቂ ነው በዛች ፊታችንን እጃችንን ማድረግን እንጨርሳለን ማለት الثاني ሁለተኛው አን ተየሙማ ተየሙም ማድረግ للحدث الاكبر ለትልቁ ሐዲስ ጀናባ ከተየሙሚ ልክ ተየሙም እንደማድረግ ለሐይድም ሊሆን ይችላል ከተየሙም ልክ ተየሙም እንደማድረግ للحدث الاصغر ለትንሽም ሐዲስ في الصفه والاحكام በሁኔታውም ቢሆን አይለያይም ያው ፊትና እጅነች ወላህካም በአህካም ቢሆን አንድ ነው ለውዱእ ያደረከው የሆነው ለውዱእ ምትክ ያደረከው የሆነው ተየሙም ተሰግድበታለህ እንደዚሁ ለጀናባህ ደግሞ ያደረከው የሆነው እንደዚሁ ከጀናባህ እንደ ያኒ እንደተጣሃርክበት ይቆጠራል ማለት ነው ስለዚህ በአህካምም ቢሆን እንደዚሁ በሲፋም ቢሆን አንድ ነው ማለት ነው በአንድ ተይሙም ደግሞ የፈለገንን ሶላት መስገድ እንችላለን ፍቃሆች ዘንድ ያንዳንዱ ሶላት አንዳንድ ተይሙም ያስፈልጋል ይላሉ ያ ሰይ አይደለም አንድ ተይሙም አድርገህ ውዱእ እስካልፈታ ድረስ ልክ እንደ ውዱእ የፈለገህን ሶላት መስገድ ትችላለህ ማለት ነው እንደዚሁ ጀናባውም ደግሞ አንዴ ተይሙም አድርገህ ካወረድክ خلاص ያ ሲጀመር አያወርድም ለዛ እንደምትክ ሆነ በኋላ ስታገኝ ሙሉ በሙሉ መታጠብ አለበት ግን አንድ ጊዜ ፊትህን እና እጅህን ካበስክ ስለ ጀናባ ሁለቴ ድገም አትባልም ማለት ነው ያዛው የመጀመሪያው ያብቃቃል ማለት ነው ናም እነዚህን እናገኛለን ነው الحديث الثامن والثلاثون 38ኛው ሐዲስ ደግሞ عن جابر بن عبد الله الأنصاري رضي الله عنهما كجابر بن عبد الله الأنصاري እንደተወራው አላህ ከሁለቱ መልካም ስራቸውን ይደርላቸው አንሳሪ የሆኑ ሰሃቦች ናቸው أن النبي صلى الله عليه وسلم يا الله نبي قال ተከታዩን ብለዋል አዕጢቱ ተሰጠሁኝ አሉ خمسا አምስት ነገሮችን ተሰጠሁኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም لم يعطهن ያልተሰጣቸው ይሆናል احد አንድም አካል من الانبياء ከነቢያቶች قبلي ከኔ በፊት እንግዲህ ያው ከነብያችን በኋላ ነብይ የለም انا خاتم الانبياء لا نبي بعدي ብለዋል እኔ ነቢያቶች መደምደሚያ ነኝ ከኔ በኋላ ነብይ የለም ነብይ ነኝ ብሎ የሚመጣ ይሆን አካል فهو كذاب ውሸታም ነው የሚባለው ያ ሰውዬ ማለት ነው ውሸታም ነው የነቢያቶች መደምደሚያ መቋጫ ናቸውና ከኔ በፊት ማንንም ነብይ ያልተሰጠው የሆነውን አምስት ነገር ተሰጥቻለሁኛል لم يعطهن ያልተሰጣቸውን احد አንድም አካል من الانبياء ከነቢያቶች قبلي ከኔ በፊት ያልተሰጣቸውን አምስት ነገሮችን ተሰጥቻለሁኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ከሌሎቹ የተخصصባቸውና የተለዩባቸው ነገሮች ሊዘክሩ ነው የመጀመሪያው ንስርቱ ተረድቻለሁኝ አሉ ቢሩዕቢ በፍርሃት በስጋት ተረድቻለሁኝ ካፊሮች ውስጥ ማለት ካፊሮች ልቦች ውስጥ የኔ
ያኒ ትልቅነትና የኔ አሸናፊነት እንዲጣልባቸው በመሆን ማለት ነው መስይረተ ሸህሪን የወሩን ጉዞ አሉ ከየሁሉም አቅጣጫ የወሩን ጉዞ ያኒ በፍርሃት ተረድቻለሁኝ አሉ ይሄ ማለት ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ከሆነ ጀማዓ ወይም ደግሞ ከሆነ ሀገር ጋር ጦርነት መቅጠም ከፈለጉና እዛ ለመድረስ ወር የሚያስኬድ ኪሎ ሜትር ወይም ደግሞ ወር የሚያስኬድ እንትን ከቀረ ርቀት ከቀረ ጠላት ውስጥ ምን ይገባበታል ማለት ነው ሩአብ ይገባበታል ስጋት ይገባበታል ይደነግጣል ማለት ነው በቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ ማለትን ሲሰማ ወር ሲቀራቸው እዛ አካባቢ ላይ ሊደርሱ ይደነግጣል ይፈራል ተበታትኖ ይሄዳል ማለት ነው እሳቸውን መቋቋም አይችልም 300,000 ሰራዊት ያዘጋጀው እንኳን ሄራቅ ሮም ላይ ማለት ነው ያዘጋጀው ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 15000 ሰራዊት ነው ያዙት እሳቸው ኋላ እሱ 300,000 ይዛል ለአሁን በአቅም በሁሉ ነገር የጎለበቱ ነገር ግን ፈአልቀላሁ الرعب አላህ ፍርሃትን ለቀቀበት በ300,000 ሰራዊት ውስጥ ከዛ በየሀገሩ ተበታትነው ወደዛው ነው የቀረው ማለት ነው አላህ Subhanahu Wa Ta'ala ወከፈ الله المؤمنين القتال ያለምንም ግድያ ማለት ነው ያለምንም ጦርነት ተመለሱ ነው የበላይ ሆነውና በስጋት ተረድቻለሁኝ መስይረተ ሸህሪን የወር ጉዞ አሉ እንግዲህ እሳቸው የወር ጉዞ ሲቀራቸው በጠላቶቻቸው ጋር ለመድረስ አላህ በጠላታቸው ውስጥ ፍርሃትን ያስገባል ይሄ አንዱ ረሱላችን ሰለላሁ ዐለይሂ ወሰለም የተረዱበት የሆነ ነገር ነው ወዱዒለት እንደዚሁ ተደረገችልኝ ለኔ አልአርዱ ምድር መስጂድ የመስገጃ ቦታ ተደረገችልኝ ማንኛውም የነብያችን ሰለላሁ ዐለይሂ ወሰለም ተከታይ የሆነ ቦታ ሶላት ያገኘው ይሰግዳል ሱቁም ውስጥ ይሁን ቤተም ውስጥ ይሁን ማንኛውም ውስጥ ነገር ግን ያለፉት ህዝቦችስ እዛ ያምልኩት ቦታቸው ብቻ ነው መስጂዳቸው ከዛ ውጭ አይቻልም ታለፋቸው ይቀጣሉ ከባድ ነው ነገር ግን አላህ Subhanahu Wa Ta'ala ለኛ ያግራራል ለራሱላችን ሰለላሁ ዐለይሂ ወሰለም የሰጣቸው ይሄው ነገር ነውና ምድር ለኔ መስጂድ ተደርጋለች የመስገጃ ቦታ ማለት ነው الارض كلها مسجد الا المقبره والحمام ተብሏል መሬት ሁሉ መስጂድ ነው ቀብርና ሐማም ሲቀር መጸዳጃ ቦታ ማለት ነው እነዚህ ሶላት እነዚህ ላይ አይቻልም መስጂድ አይደለም ቢስተገድም ደግሞ አይሆንም ባጢል ነው የሚሆነው ብለዋል አለሰይ ወጠሁረን ጠሁርም ተደረገችልኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም ጠሁርና ጠሁር ፈርቅ አላቸው አይደለ ጠሁር ተግባሩ ነው ቢዞሚ አጣ ከሆነ ለክ ውዱእ ስንል ያኒ ተግባሩ እንደሆነ ሁሉ ማለት ነው ውዱእ ካልን ቢፈትል ዋዛ ላይ ጠሁር ካልን እዚህ ቢፈትል ጣ ካደረግነው ደግሞ ምንድነው ያኒ እስም ምንድነው ያ ነገሩ ነው ወይም ደግሞ ውዱእ የሚደረግበት ነገር አሁን ውዱእ ካልን ውሃው ነው ጠሁር ካልን ደግሞ አፈሩ ነው ማለት ነውና ወጠሁረን ጠሁርም ተደረገችልኝ መጣሃራ ማለት ነው ውሃ ካጣን አፈር ለኛ ምንድነው የውሃ ምትክነች ማለት ነው ለጀናባችንም እንደዚህ ለውዱአችንም ማለት ነው አለይኩም ሰላም فايما رجل ማንኛውም ሰው من امتي ከኡመቶች አድረከቱ ሶላት ያገኘችው ይሆና ፈሊሰሊ እዛ ያገኘችበት ቦታ ላይ ይስገዳሉ ይሄ ትልቅ ሩክሳ ነው ነብያችን ሰለላሁ ዐለይሂ ወሰለም ከተሰጣቸው ነገሮች አንዱ ትልቁ ማለት ነው ያለፉት ህዝቦች እዛ ያምልኩት ቦታቸው እንጂ አይሰግዱም ነበር ማለት ነው አላህ ይሄን አንስቶ ሁሉም ቦታ ላይ ልንሰግድ ፈቅዶልናል ማለት ነው ፈሊሰሊ ይስገዳሉ ነብያችን ሰለላሁ ዐለይሂ ወሰለም ያው መሐል ሻሂድ የተፈለገው ጦሁር ተደርጋልኛለች የሚለው ነው ውሃ ካጣን እንግዲህ ወስተ ማድረግ እንችላለን ስለ ጀናባችንም ይሁን ስለ ውዱአችን ማለት ነው ናም ወውሂለት እንደዚህ ሐላል ተደርጋልኛለች ለኔ አልመጋኒም የምርኮ ገንዘቦች ሐላል ተደርገውልኛል የምርኮ ገንዘብ ማለት በጦርነት ከካፊሮች የሚገኝ ሆነ ገንዘብ ማለት ነው እንግዲህ ያለፉት ህዝቦችስ አልተፈቀደላቸውም እድሜያቸው ረጅም ነው ጉልበታቸው ጠንካራ ናቸው ሰርተው እንደፈለጋቸው እንት ማለት ይችላሉ ስለዚህ የምርኮ ገንዘባቸውን ይሰበስባሉ ከሰማይ እሳት ትመጣና ትበላለች አላህ ከተቀበላቸው ጦርነቱን ጂሃዱን ከተቀበላቸው እሳት ትመጣና ትበላለች ነገር ግን የወሰዱት የሰረቁት ነገር ካለ አትመጣ ትቀራለች እንደገና አንጡ ይባልና አመተው ሲያስቀምጡ እሳት ትመጣ ትበላላቸዋለች ማለት በዚህ መልኩ ነበር አላህ Subhanahu Wa Ta'ala ግን የኛን ደካማነት እድሜያችን ማጭር መሆኑን ሲመለከት መጋኒሞችን ሐላል አደረገልን ማለት ነው የምርኮ ገንዘቦችን ከካፊር በጦርነት የሚገኝ የሆነው ገንዘብ መጋኒም ተብሎ ይጠራል ጀሙ ገኒማ ነው ولم تحل التفقدتشم ولم تحل عفوا التفقدتشم لاحد لاندم አካል قبلي ተኒ በስተፊት ላለ ላንድም አካል አልተፈቀደችም አሉ ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ወአጢቱ አሽፋዓ አራተኛው ደግሞ ከተሰጣቸው አምስት ነገሮች አንድም ነብይ ከኔ በፊት ያልተሰጣቸው ከሆኑት አምስት ነገሮች ሸፋዓን ተሰጥቻለሁ ምን አይነት ሸፋዓ ሸፋዓተል ኩብራ የቂያማ ቀን ፍጡሮች 50 ሺህ ዓመት አርضል ቤታ ላይ ከቆሙ በኋላ ፍርድ እንዲጀመር የማድረግን ሸፋዓተል ኩብራ
ሸፋዓተል ዑዝማን ተሰጥቻለሁኝ አሉ። ይሄ ለነብያችን ሰለላሁ ብቻ ነው። አንቢያዎች ወደ ነብዩላህ ኢብራሂም ሲከድ እኔ ለዚህ አህል አይደለሁም ከኔ ውጭ ወዳሉት ሄዱ ይላሉ ያስተላልፋሉ። ሙሳም ጋር ሲከድ እንደዚሁ ኑህም ጋር ሲከድ እንደዚሁ ይذهبوا الى غيري ነው ከኔ ውጭ ወዳሉት ሄዱ። አባታችን አደም ዘንድ ሲመጣ እንደዚሁ ከኔ ውጭ ወዳሉት ሄዱ እኔ አላማልድም ይላሉ። ለምን መቃሙ የነብያችን ሰለላሁ ብቻ ስለሆነ እና ነብያችን ሰለላሁ ዐለይሂ ወሰለም ጋር ሲመጡ ደግሞ አነ ለሃይሏቸዋል ማለት ነው። እኔ ለዚች አለሁላት ይላሉ። ከዛም ከአርሽ ስር ይሄዳሉ፣ ይሰግዳሉ፣ ስግደታቸውን ሱጁዳቸውን ያስረዝማሉ። ከዛ አላህ ምን ይላቸዋል? ኢርፋዕ ረእሰክ ራስህን አንሳ፣ ወሰል ቱዕጣ ጠይቅ ትሰጣለህ፣ ወሽፋ ቱሸፋ አማልድ መልጃህ ተቀባይነት ያገኛል ይባላሉ። የዚህን ጊዜ ፍርድ እንዲጀመር ይሸፋዓሉ ማለት ይሄን ተሰጥቻለሁኝ አሉ እንጂ ከዚህ ውጭ ያለው ጀሃነም የገቡ ምእመናኖችን ለማስወጣት ጀነት የገቡ ሰዎችን ደረጃቸውን ከፍ ለማድረግና ሌሎቹ ነብያችን ሰለላሁ ቢሆኑ ሌሎቹ ነቢያቶች ይጋራሉ ማለት ነው። ግን ለረሱላችን ሰለላሁ ብቻ የሚያገለግሉ ሌሎች ሸፋዎችም አሉ። ለምሳሌ አቡ ጣሊብ ከጀሃነም መሐከል ላይ ወጥቶ የጀሃነም ዳርቻ ላይ እንዲቀጣ ያደርጋሉ በሸፋ ማለት ነው። ይሄ ለሳቸው ኻስ ነው። ማንም ነብይ ወይም ደግሞ ማንም ሷሊህ የራሱን ቤተሰብ ካፊር የሆነውን ቅጣቱ እንዲቀል የሚያደርግበት ሁኔታ የለም። ከጀሃነም እንዲወጣ የሚያደርግበት ሁኔታ የለም። ግን ይሄ ለሳቸው ኻስ ነው። በሁለተኛ ደረጃ ደግሞ ጀነት የጀነት ሰዎች ወደ ጀነት ሲሄዱ ተዘግታ ነው የሚያገኙት። ጀነት እንዲከፈት የማድረግም ሸፋዓ አላቸው፣ ይቆረቁራሉ፣ ያስከፍታሉ አለይሂ ሰላም። እነዚህ ሶስት ሸፋዓዎች ለሳቸው ኻስ ናቸው። ሸፋዓተል ኩብራ የሚባለው እንደዚህ በአቡ ጣሊብ የሚያደርጉት ሸፋዓና ጀነትን የማስከፈት ሸፋዓ የሳቸው ብቻ ነው። ከዚህ ውጭ ያለው ላይ እሳቸውም ሌሎችም ነቢያቶች ሳሊሆችም ይሻረካሉ ነው። አምስተኛ ወካነ ነብዩ ነበር አሉ ይባዓሱ ይላክ ነበር ኢላ ቀውሚሂ ወደ ህዝቦቹ ይላክ ነበር ኻሰተን ለየት ባለ መልኩ ወደ ህዝቦቹ ብቻ ነበር የሚላከው። ኻሰተን ብቻ ማለት ነው ወደ ህዝቦቹ ብቻ ነበር የሚላከው። እስራኤልይ ከሆነ ወደ እስራኤሎች ይላካል ማለት ነው። ወደ ህዝቦቹ ወደ ወገኖች ነበር የሚላከው አሉ። ለዚህም ነው በበኒ እስራኤሎች ውስጥ ነብይ በጣም ብዙ ነው። ለምን ሁሉም ወደ ጎሳው ስለሆነ የሚላከው ማለት ነው። ወቡዒቱ እኔ ደግሞ ተልካለሁኝ ኢለናስ ወደ ሰዎች አመተን አቀፍ በሆነ መልኩ ወደ ሰዎች ብቻ አይደለም ወደ ጅኖችም ጭምር ተልከዋል ነብያችን ሰለላሁ ዐለይሂ ወሰለም። ወደ አረቡም ወደ አጀሙም ወደ ጥቁሩም ወደ ነጩም ተልከዋል አለይሂ ሰላም። ይሄም አንዱ ያለፉት ነቢያቶች ካልተሰጧቸው ነገሮች ረሱላችን ሰለላሁ ከተሰጡት ነገር ነው ማለት ነው። እንግዲህ ነብዩ መሐመድ ሰለላሁ ከአረብ አካባቢ ይነሱ እንጂ አረብ ይሆኑ እንጂ ንቡዋቸው አጠቃላይ የሰው ልጆችን ሁሉ የሚያቅፍና የሚያጠቃልል ነው። የአረብ ነብይ ናቸው ብቻ ናቸው ብሎ የሚለው አባባል የካፊሮችና የምዕራባውያኖች የይሁዳዎች አባባል ባጢልና ከንቱ ነው ማለት ነውና መሐል ሻሂድ ምንድነው? ወጁኢለት ሊል አርዱ መስጂደን ወጠሁራን ያለችው ነች። እንግዲህ መሬት ወይም ደግሞ አፈር ለኛ ምንድነች? ጣሃራ ነች። ውሃ ካላገኝን ወይም ደግሞ ውሃውን ብናገኝም መገልገል ማንችል ከሆነ ማለት ነው። من فقه الحديث ከዚህ ሐዲስ ከምናገኛቸው ጥቅሞች አንደኛ ፈድሉ ነብይና አላ ሳኢር الانبياء ነብያችን ሰለላሁ ከሌሎቹ ነቢያቶች ያላቸውን ብልጫና ደረጃ ነው የምንመለከተው የምናገኘው ማለት ነው። በአምስት ነገሮች ተለይተዋልና ወፈድሉ ኡመቲሂ ሌሎችም በመሰረቱ ይሄ ሐስር አይደለም። ሌሎችም ከሌሎቹ ነቢያቶች የሚለዩባቸው ነገሮች አሉ በሌላ ሐዲስ ላይ የተብራሩ። ወፈድሉ ኡመቲሂ የሳቸው ኡመትም ደግሞ ደረጃ አላ ሳኢር الامم በተቀሩት ህዝቦች ላይ እንግዲህ የኛ ነብይ ከሌሎቹ ነብይ ከፍ ያሉ ናቸው። እኛም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎቹ ኡመቶች ምን ያሉን በላጭ ነን ማለት ነው። በሳቸው አማካኝነት ኩንቱም ኸይረ ምንድነው ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ብሎልኩ አላህ ሱብሓነሁ ወተዓላ ከሰዎች ሁሉ በላይ ተደረጋቸዋል ብሎናል እና ይሄንን እናገኛለን ነው። ይሄ ትልቅ ፈዲላ ነው። ባይሆን ከሰራንበት ነው እሳቸውን በአግባቡ የምንከተል ከሆነ ነው። ሁለተኛ تعديد نعم الله تعالى على عباده من أجل العبادات تعديد ብዙ መሆኑ نعم الله تعالى يا الله سبحانه وتعالى ጸጋዎች على عباده ባሮቹ ላይ من أجل العبادات እሱን እንዲያመልኩ ሲባል ጸጋዎቹን ያብዛዛ መሆኑን ያሳያል ነው። እንግዲህ አላህ Subhanahu Wa Ta'ala ለምሳሌ አሁን መሬትን ሁሉ መስጂድ አድርጎልናል። ለምን ዒባዳችንን በአግባቡ እንድንፈጽም አይ መስጂድ አልደረስኩምና መስጂድ ካልሆነ አይሆንም ብለን እንዳንዘናጋ ቦታዎችን ሁሉ ምን አድርጎልናል? መስጂድ አድርጎልናል። ከቀብርና ከሐመም ውጭ ያለውን ወከዛሊክ ውሃ አጣን ብለን ደግሞ ከዒባዳ እንዳንዘናጋ መሬቱ ሁሉ ለእናንተ ጣሃራ ነው ብሎናል። ይሄም ትልቅ የአላህ ጸጋ ነው። ሶስተኛ ከውኑ ነብይ ሰለላሁ ዐለይሂ ወሰለም ነብያችን መሆናቸውን ወአጥየ የተሰጡ هذه المكارم والخصائص እነዚህን መካሪሞች መከበሪያዎችና እነዚህን መለዮች የተሰጡ መሆናቸውን
እናገኛለን ነው ተቸረዋል ተሰጥቷል አራተኛ أن صحة الصلاة والتيمم የሶላት ጤናማነትና የተይሙም ጤናማነት لا يختص አይለይም ببقعة ባንዲት ቦታ ዱነ اخرى ሌላኛው ይተስተካል እንግዲህ ከቀብርና ከሐመም ውጭ ያለው ሁሉም መስጂድ ነው ተብሏል አይደል ማንኛውም ቦታ ላይ በስተቀር ፈሶላቱካ صحيح ሶላተ ምንድነው صحيحቱን ትክክለኛ ነች የምትሆነው ተይሙም እንደዚሁ እዚህም አርገው እዛም አርገው ማንኛውም ቦታ መሬት ጠሁር ስለሆነች ጤናማ ነው ትክክለኛ ነው ማለት ነው ባይሆን ጠሃራ መሆን አለበት ያአፈሩ ማለት ነው ነጃሳ እንዳይሆን አምስተኛ أن الأصل في الأرض በመሬት ላይ አስሉ አጣሃረቱ ንጹህ መሆን ነው ለሰላቲ ወተይሙሚ ለሰላትም ይሁን ለተይሙም ይሁን አስላ ምንድነች መሬት ጣሃራ ነች ንጹህ ነች ማለት ነው ነጃሳ ነገር እስካላየን ድረስ ምን አናደርጋትም ነጃሳ ልናደርጋት ወይም ደግሞ ሙተነጅስ ናት ለነን አይገበም አስላ ጣሃራ ነው ያገኘነው አፈር ተጠሁር ማድረግ እንችላለን እሱም ላይ እንደዚህ መስገድ እንችላለን ማለት ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه